ሰላም እንዴት ናችሁ? ባመነው እባላለሁ ትሬደር ነኝ። እ፣ እኔ የምጠቀመው ስትራቴጂ ታይም ቤዝ ሬንጅ ስትራቴጂ ይባላል። በጣም ሲምፕል፣ በጣም ብዙ ነገር ማወቅ የማይጠበቅባችሁ፣ ብዙ ሰዓት ቻርት ላይ ቁጭ ብላችሁ ማሳለፍ አይጠበቅባችሁም። ጀስት ለንደን ሴሽን እና ኒውዮርክ ሴሽን ታይም ላይ ብቻ ነው ትሬድ የምናደርገው። እሱን ስትራቴጂ በደንብ አሳያችኋለሁ። ዛሬ ሮብ ጁን ቴን ዛሬ ለንደን ሴሽንም ኒውዮርክ ሴሽንም ትሬድ ቴክ አድርጌያለሁ። እሱ ማርኬቱን በደንብ ላሳያችሁ፣ ስትራቴጂ እንዴት እንደሚሰራ ለምን እንደገባው ያለውን ነገር የፈለጋችሁት ጥያቄ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ሶ ቀጥታ ወደ ቪዲዮ እንገባለን ማለት ነው። መጀመሪያ ማሳያችሁ ለንደን ሴሽን በጣም ውስብስብ አይደለም ምናምን ብዙ ሰው የሚጠቀመውም ስትራቴጂ አይደለም። አላየሁኝም ኢትዮጵያ ውስጥ እኔ ይህንን ታይም ቤዝ ሬንጅ ስትራቴጂ ነው የምጠቀመው ሲል ኤኒዌይ እንየው። እሺ ለንደን ሴሽን ጋር ነው የምንመጣው። ማርኬቱ ጋር አሁን መጀመሪያ ማርኬቱ ቡሊሽ ነው ቤሪሽ ነው የሚለው እናያለን። ማርኬቱ ቤሪሽ ነው፣ ናዝዳክ ነው ይሄ። ለንደን ሴሽን ከመግባቱ በፊት መጀመሪያ ትሬዲንግ ቪው ላይ ታይማችን እናስተካክላለን። ዩቲሲ ፎር ኒውዮርክ ታይም ላይ እናደርገዋለን። ይሄ መሆን አለበት ግድ። ይህንን ማድረጋችሁን እርግጠኛ ሆኑ። ደን ወደ ስትራቴጂ ስንገባ መጀመሪያ ይሄኛው ነው ታይም ቤዝ ሬንጅ ቦክሱ፣ ይሄኛው ከለር ማለት ነው። ሰማያዊ ነው የሚባል ሰማያዊ ከለሩ እና ከስንት እስከ ስንት ከአንድ 12 እስከ 2:12 ቦክሱን እናሰምራለን። ታይም ቤዝ ሬንጅ ቦክሱ ይሄ ነው። ይሄኛው ቦክሱ እንደ አኪሚሌሽን ነው የምጠብቀው። ከዛ ማኒፕሌሽን ሀፕን ሲያደርግ ዲስትሪቢዩሽን ነው። ትሬዱን ዲስትሪቢዩሽን ላይ ነው ትሬድ ቴክ ማድረገው። ምንድነው ማርኬቱን የዚህን ቦክሱን እዚህ ጋር የምናየውን ቦክስ አንዱን ሳይድ ብሬክ እንዲያደርገው ነው የምጠብቀው። አሁን እዚህ ጋር መጀመሪያ እንዳልኩት ማርኬት ስትራክቸሩ ያለው ቤሪሽ ላይ ነው ያለው። ስለዛ የላይኛውን ብሬክ እንዲያደርገው ነው የምፈልገው። ኦልሬዲ የታችኛውን ብሬክ ካደረገው በጣም ኮንፊርሜሽን ካላገኘው ትሬዱን ቴክ አላደረገው። የላይኛውን ብሬክ አደረገው፣ ይሄኛው ነጩ ካንድል ብሬክ አደረገው። ስለዛ ብሬክ ካደረገው በኋላ ምንድነው የምፈልገው ኔክስት ካንድል የዚህኛውን ብሬክ ያደረገውን 50% እና ከዛ በላይ ኢንገልፍ እንዲያደርገው ነው የምፈልገው። ኢንገልፍ አድርጎት እንዲወርድ ነው የምፈልገው። ልክ አሁን እዚህ ጋር እንደምናየው ማለት ነው። ከዛ ኢንገልፍ አድርጎት ወረደ። ኢንገልፍ ስላደረገው ብቻ ትሬዱን ቴክ እናደርገዋለን ማለት አይደለም። እዚህ ጋር ፌብሩዋሪ ጋፕ ቢኖርና ፌብሩዋሪ ጋፕ ድረስ በቦዲ በደንብ ክሎዝ አድርጎት ቢሆን ኑሮ እንደ ኢንቨርዥን ፌብሩዋሪ ጋፕ ማርኬቱን አይቼ ትሬዱን ቤሪሽ የመግባት ፕሮባቢሊቲ ይኖር ነበር። ግን እዚህ ጋር የለም ፌብሩዋሪ ጋፕ። ስለዛ ኔክስት ካንድል ይሄኛው ቡሊሽ ካንድሉ ቤሪሽ ሆኖ 5 ሚኒት ካንድል ክሎዝ እስከሚያደርግ ድረስ ጠብቀዋለሁ። ግን አልሆነም። ማርኬቱ እዚህ ድረስ መጣ። እዚህ ድረስ ሲመጣ ደግሞ የዚህ ቤሪሽ ካንድሉን 50% እና ከዛ በታች ሪጀክት አድርጎት እንዲመለስ ወደታች ነው የምፈልገው ኔክስት ትሬዱን ቴክ ለማድረግ። ግን እንደዛ ሀፕን አላረገ። ኔክስት ካንድል ቡሊሽ ቀጠለ። እዚህ ድረስ ማርኬቱ መጣ። እዚህ ድረስ ማርኬቱ ሲመጣ ሙሉ በሙሉ ባይባልም በሪጀክሽን ካንድል ዘጋው። እዚህ ጋር ልክ ይሄንን እንደ ኦርደር ብሎክ የምንወስድ ታይም ቤዝ ሬንጅ ላይ የዚህን 50% ቦዲ ቢመጣም 50% ሪጀክት አድርጎት ማርኬቱ እንዲመለስ ነው በደንብ የምፈልገው። ማርኬቱ ወደ ላይ መውጣት እንዳቃተው እያየው ነው ያለሁት። ከዚህ በላይ መሄድ አልቻለም። ይህንን ሪጀክት አድርጎት የዚህን ይቺ ጥቁር መስመር የዚችን በላይ በቦዲ ቢዘጋው ኖሮ ማርኬቱን ወደታች አላስበውም ነበር። ግን ሪጀክት አድርጎት እየመጣ ወደዚህ እየከበደው ነው የመጣው ማርኬቱ። ደን ወረደ። ከዛስ ድጋሚ ተሰቀለ። ድጋሚ ሲሰቀልም አሁንም በሪጀክት ካንድል ነው የተመለሰ። የዚህን 50% በላይ ካንድሉ መቆየት አልቻለም። ስለዛ ኔክስት ቤሪሽ ካንድል ልክ ሎወር ሃይ ሎወር ሎ ደን ሎወር ሃዩ የዚህን ማርኬቱን ጭራሽ እየከበደው መጣ ማለት ነው። ስለዛ ልክ ይህንን እንደ ኮንፊርሜሽን አይቼ ማርኬቱን ልክ እዚህ ጋር ስጠብቀው እንደነበረው ከቤሪሽ ቀጥሎ ኔክስት ቤሪሽ ካንድል ነበር ኤክስፔክት ሳደርግ የነበረው። አሁንም ቤሪሽ ካንድል የዚህኛውን 50% በላይ ዘጋልኝ። ዘን ሁለተኛውን ቤሪሽ ካንድል ነው ማርኬቱን ትሬዱን ቴክ አረኩት ማለት ነው።
ላይክ ይሄኛውን ትሬዱን ቴክ ያረኩት 5 ሚኒት ካንድል ክሎዝ ሊያረግ ሲል ሳያረግ ትሬዱን ቴክ አላረግም። ምክንያቱም በሪጀክሽን ካንድል ከዚህ ተመልሶ ሊያስወጣኝ ስለሚችል ስቶፕ ሉዝ የዚህኛው ሃይ ድረስ አላረግም። ስቶፕ ሉዝ የቤሪሹን ካንድል ቦዲ ጋር ወይም ዊኩ ጋር ነው ማድረግ ስቶፕ ሉዝ። ደን ታርጌት የትኛውን ነው ማድረገው? የሬንጁን ሎ። ብዙ ጊዜ ማርኬቱን እዚህ ድረስ ከመጣልኝ በኋላ ስቶፕ ሉዜን ብሬክ ኢቭን ቴክ ፕሮፊት ያረኩበት ቦታ ጋር ስቶፕ ሉዝ አድርገውና ማርኬቱ የሰጠኝ ድረስ እጠብቃለሁ። ዛሬ እንደዛ አልጠበቅኩም። ማርኬቱን ትሬዱን ቴክ አረኩ። ስቶፕ ሉዝ ከገባውበት በፊት የነበረው ቤሪሽ ካንድል ላይ አረኩኝ ስቶፕ ሉዜ። ደን ታርጌት ታይም ቤዝ ሬንጁን ቦክስ ተቃራኒ ሳይድ ነው ታርጌት ያደረኩት። ሶ የለንደን ሴሽንን ብቻ ነው ቪዲዮ የሰራሁት። ኒውዮርክ ሴሽንን በተመሳሳይ ሁኔታ ነበር ማርኬቱ እንደምፈልግ የሆነው። ናስዳክ ላይ ቼክ ማድረግ ትችላላችሁ። ዛሬ ሮብ ነው፣ የሮብ ጁን 10 ማርኬት። የኒውዮርክ ሴሽን ደግሞ ሰዓታችን የታይም ቤዝ ሬንጁ ሰዓት የሚሆነው ከ8:12 እስከ 9:12 ደን የላይኛውን ማርኬት ብሬክ አረገው ታርጌት ለሆነ አረግኩት። ቆንጆ ትሬድ ሆነ ማለት ነው። ቼክ ማድረግ ትችላላችሁ። ያልገባችሁ ነገር ካለ እና በደንብ ስለዚህ ስትራቴጂ እንዳወራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። እና በጣም ሲምፕል የሆነ ስትራቴጂ ነው። በጣም ብዙ ኮተት የለውም ልክ እንደ ሌሎች ስትራቴጂዎች፣ እና ደግሞ በጣም ቤስት የሚሰራ በጣም ቤስት ስትራቴጂ ነው። ኤኒቲንግ ማወቅ ከፈለጋችሁ ኮሜንት ላይ ያሳውቁኝ። አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ።